እንዴ ሜርሲ? አይ አልመጣም። ማለት የፈለግሽው ነገር ወይ የሰማሽው ነገር አለ እንዴ? አዎ። ቤሌን ምንድን ነው የሞተ ሰው አለ ማለቴ ምንድን ነው እሱ? ዛህራ ምን የሆነችው ነገር አለ እንዴ? አረ የለም። እናት ሶና ጋር ሄዳለች እና ፍቃድ ንገሪልኝ ስላለችኝ ነው። ማለት ኪችን አሁን አላየኋትም እንዴ? እሱ አይደለችም እንዴ ገባቸው? አረ በጭራሽ። ማለት እና ዛህራ እኮ ከወጣች አንድ ሰዓት አልፎታል። ሜርሲ እናት ዛህራን ለመግደል ባጠመደችው ወጥመድ ጀሪ ገባችበት። ጀሪ እራሷን ለማረጋጋት ውሃ ለመጠጣት ወደ ኪችን ገብታ ትገኝ ነበረ። ታዲያ ጀሪ ከዚህ በፊት ሜርሲ እያስፈራራቻት ስለሆነ ግዴታ መረጋጋት አለብኝ ብላ በማሰብ ውሃ እየጠጣች ትገኝ ነበር። በዚህ ውሃ ውስጥ ደግሞ ለእናት ዛህራ የተደረገ መድኃኒት ስለነበረ ይህንን እየጠጣችው ጀሪ አሁን መሬት ላይ ወድቃ ራሷን ስታ እናም ደግሞ ብዙ ደምን ፈሷት ትገኛለች። አቶ አምነን ድርጅቱ ኪሳራ ላይ መውደቁን ሲሰማ እጅግ በጣም ደነገጠ። የቤተሰቡ ጉዳይ እያስጨነቀው ያለው አቶ አምነን አሁን ደግሞ የድርጅቱ ጉዳይ ሲጨመር መቋቋም እንዳቃተው እየተናገረ ይገኛል። ታዲያ በዚህንም መካከል እንደዚህም በዚህ ጭንቀት ውስጥ ተወጣጥሮ ቤሊንን እንደሚያስብ እየተናገረ ይገኝ ነበረ። ነገሮችን ለመቋቋም እናም ለመጋፈጥ ቤሊን ታስፈልገኛለች፣ እሷ አጠገቤ ካለች የማላልፈው መንገድ እናም የማላልፈው ችግር የለም ይላል አምነን። ቤሊንም አምነኔ ምንም ነገር ቢፈጠር ሁሌም ካጠገብህ ነኝ፣ እናም ደግሞ እኔን እያሰብክ ስራዎችን መስራት ትችላለህ እያለችም የልብልብ እየሰጠችው ትገኝ ነበረ። ሜርሲ ከዚህ በፊት ጀሪ ከአምነን ጋር ማደር እፈልጋለሁ ስትላት ሪከርድ አድርጋ ይዛባት ትገኝ ነበር። ታዲያ አሁን ሜርሲ አጋጣሚዎችን ተጠቅማ እናት ዛህራን ለአምነን ስለኔ የምታውቀው ሚስጥር አለ፣ እሱን ለአምነን እንዳትናገርብኝ ታስቆሚልኛለች ትላት ነበረ። ታዲያ አንቺ ይህንን አድርገሽ የማታስቆሚ ከሆነ እኔም ይሄንን ፋይል ሙሉ በሙሉ ለአምነን እሰጠዋለሁኝ። ያኔ ከላይ የወጣች ሴትዮ ከታች ትወርጃለሽ፣ ምን ያክል ውርደት እንደሆነ ሲደርስብሽ ታውቂዋለሽ ስትልም አስፈራርታት ትገኝ ነበር። ጀሪም ቆይ ስለምን ሚስጥር ነው የምታወሪው? ምንድነው እናት ዛህራ ያወቀችብሽ? ስትልም ጥያቄዋን ቀጥላለች። ታዲያ ሜርሲም የማይመለከትሽን አትጠይቂ፣ ከዚህ በፊትም ይህ ፋይል የተያዘብሽ የማይመለከትሽ ነገር ውስጥ ገብተሽ ነው ትላት ነበረ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ቪዲዮን ከወደዳችሁ ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ድር ፊልምን ክፍል 22 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ድርጅቴ አደጋ ላይ ነው የሚለው አቶ አምነን ይህንን ድርጅት እንዴት መታደግ እና እንዴት ማስተካከል እንዳለበት ግራ እየተጋባና እየተወዛገበ ይገኛል። ታዲያ አቶ አምነን የቤቱ ጣጣ እንዲሁም ደግሞ የድርጅቱም ጉዳይ አለ። ይህ ሁሉ በአንድ ሰው ኃይል አይሆንም፣ ምን አባቴ ነው የማደርገው እያለም ብቸኝነት እየተሰማው እናም እየተሰቃየ ይገኝ ነበረ። አቶ አምነን ይህን ሁሉ ነገር ለማስተካከል ግዴታ ቤሊን ታስፈልገኛለች፣ እሷ ከአጠገቤ ካለች ምንም የሚበግረኝ ነገር የለም በማለት ቤሊንን መቼም ቢሆን ሊያጣት እንደማይፈልግ እየተናገረ ይገኝ ነበር። አምነን ምንም እንኳን ድርጅቱ በማንና በምን ምክንያት ሊወርድበት እና ሊከስር እንደቻለ ለማወቅ ቢፈልግም ነገር ግን እስካሁን የደረሰባቸው አንዳችም ነገሮች የለም። ሰራተኞቹንም በመሰብሰብ ለምንድነው ድርጅታችን እንደዚህ አይነት አደጋ ላይ የወደቀው ሲልም ስብሰባ ሰብስቦ እየተናገረ ይገኝ ነበር። ነገር ግን አቶ ሰለሞን በሱ ምክንያት ድርጅቱ እንደከሰረ የሚታወቅ ጉዳይ ነው። ታዲያ አይኔን ግንባር ያርገው በማለት የአምነን ፊት ፍጥጥ ብሎ ስለ ድርጅቱ መክሰር ምንም የምናውቀው ነገር የለም፣ ስራችንን በአግባቡ ነው እየሰራን ያለ ነው ይለው ነበረ።
ድርጅቱ በምን ምክንያት ኪሳራ ውስጥ እንደወደቀ የምታውቀው ቹኒያ አሁን በሜሊክ ምክንያት ነው የከሰር ነው ብላ ለመናገር በጣም ፈርታ ትገኛለች። ምክንያቱም ሜሊክ ቹኒያን እንደምታውቅ ስለሚያውቅ ያጠፋኛል ብላ ስለምታስብ ዝም ከማለት ውጪ ምንም አማራጭ የለኝም ትል ነበረ። ታዲያ ከአቶ አምነን ጎን የሆነችው ቹኒያ ይህን ድርጅት እንደምንም ብለን ከውድቀት እናድናለን እያለችም አምነንን ከጎኑ እንደሆነች እየነገረችው ትገኝ ነበረ። ታዲያ አቶ አምነን ስለ ድርጅቱ ብቻ ነው ወይስ ሌላም የሚያስጨንቅህ ነገር አለ ስትልም ጠይቀዋለች። አምነንም አዎ ቹኒያ፣ ሌላም የሚያስጨንቀኝ ነገር አለ፣ ድርጅቱ ብቻ አይደለም ህይወቴ ላይ አንድ የተፈጠረ ነገር አለ ይላታል። ቹኒያም አቶ አምነን እባክህ ማወቅ የምችለው ነገር ከሆነ ንገረኝ ስትልም ጠይቀው ነበረ። ታዲያ አምነንም አዎ ቹኒያ ማወቅ ትችያለሽ፣ ህይወቴ ውስጥ አንዲት እንስት አለች እና ደግሞ እኔ በቅርቡ የልጅ አባት ልሆን ነው። ስለዚህ ልጅቷን ደግሞ መተው አልችልም፣ አባትነቱንም እንደዛው አንዴ የተፈጠረ ነገር ነው፣ መተው አልችልም። ምን እንደማደርግ ግራ ገብቶኝና ተወዛግቤ ነው ያለሁት ይል ነበረ። የቅርብ አማካሪ የሆነችው ቹኒያ አቶ አምነን ከምንም በላይ ልብህ የሚልህን ነገር አዳምጥ፣ እናም ልብህ ውስጥ ያለችውን እንስት ተንከባከባት፣ ምክንያቱም ከአፋችን ይልቅ ልባችን ይናገራል፣ እናም ልብህን አዳምጠው ትለው ነበረ። አቶ አምነንም ለማን ተንፍሼ ልረጋጋ በሚልበት ሰዓት ቹኒያን በማግኘቱ እጅግ በጣም ደስተኛ ሆኗል። እናም ቤሊንን መቼም ቢሆን ከልቡ እንደማያወጣት ለራሱ ቃል እየገባ ይገኝ ነበረ። ታዲያ ከዚህ ሁሉ ውጥንቅጥ በኋላ ወደ ቤቱ ሲመለስ አጋጥሞት የነበረው ነገር እጅግ በጣም አስደንጋጭ ነበር። ወይዘሮ ሜርሲ ለእናት ዛሃራ ማጥፊያ ብላ ያስቀመጠችውን ወይም ደግሞ በጥብጣ በብርጭቆ ውስጥ አድርጋ ያስቀመጠችውን መድኃኒት ጀሪ አንስታ በመጠጣት ጀሪ ራሷን ስታ መሬት ላይ ወድቃ እናም ደግሞ ብዙ ደምን ፈሷት ትገኝ ነበረ። ይህንን ያየችው ሜርሲ እጅግ በጣም ደንግጣ እኔ አልሰጠኋትም ወይም እኔ አልገደልኳትም፣ ምንም የማውቀው ነገር የለም እያለችም መቀባጠሯን ቀጥላ ትገኛለች። ታዲያ እየተንሸዋከከች ስታያት ቤሊን አይታት ስለነበረ ሜርሲ ቆይ ምን እያደረግሽ ነው ስትልም ጠየቀቻት። ታዲያ ሜርሲም እንዴ ቤሊን አስደነገጥሽኝ፣ ምን አደርጋለሁኝ እዚህ ቆሜ ወደታች እያየሁ ነው ስትልም መቀባጠሯን ቀጠለች። ቤሊንም አይ ሜርሲ እንደዚህ እየተንሸዋከክሽ ጥግ ልታርፊ ነበረ፣ ለዛም ነው ምን እየሰራሽ ነው ያልኩሽ፣ ካስደነገጥኩሽ ደግሞ በጣም ይቅርታ ትላት ነበረ። ታዲያ ታች እየተሯሯጡ ሲወርዱ ጀሪ ተዘርግታ እናም በደም ተጨመላልቃ ወድቃ አግኝተዋታል። አቶ አምነን እንግዲህ ይህ ችግር የማን እንደሆነ ሲያውቅ ማለትም ሜርሲ ይህንን ነገር እንዳደረገችባት ሲያውቅ ምን ሊፈጠር እንደሚችል በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።